ኮምፒውተራችን ውስጥ ቨርቹዋል ዲስኩ ቴክስት ኤዲተር ምን እንደሆነ አብረን ሊስት ኮማንድ የሚያገለግለን ኮምፒውተር ላይ ወርክ ማለት አንድ ፕሮሰስ ሲጀምር በዚህ ኮንሶል ብቻ ሜሞሪውን ማኔጅ ለማድረግ በጣም ፋይል ማለት ፋይላችንን እንዴት አድርገን ስሜን አትሌላ አንባል ይባላል። ላይኔክስን ጭነን ነው የምንጠቀመው። ብዙ ላይኔክስ ላይ የምናያቸው ነገሮች አሉ። መጀመሪያ ስለ ላይኔክስ ነው። ላይኔክስ ፍሪ ሪሶርስ ነው። አንድ ዊንዶውስ ለምሳሌ ፍሪ ሪሶርስ አይደለም። የምንጠቀመው አብዛኛውን ጊዜ ክራክድ ቨርዥኑን ስለሆነ ለአታክ ለብዙ ነገር ተጋላጭ ነው። ግን ላይኔክስ ፍሪ ሪሶርስ ስለሆነ ክራክድ ስላልሆነ ሴኪሪቲው አብሮ ኦፕሬቲንግ ሲስተማችን ውስጥ አለ ማለት ነው። ላይኔክስ ደግሞ ሌላ ነገሩ አንድ ኦፕሬቲንግ ሲስተም አለ። ብዙ ዲስትሮስ አሉ። ዲስትሪቢዩሽን ብዙ ናቸው። ዲስትሪቢዩሽን ይባላል ወይም ዲስትሮስ ይባላል እና ብዙ አይነት ሪሶርስ አለው። ማኒፑሌት ለማድረግ አለውድ ስለሆነ ብዙ አይነት ቨርዥኖች ክሬት ተደርገዋል። ለዚህኛው የምንጠቀመው ኡቡንቱን ሲሆን ኡቡንቱ አክቹሊ ዩዘር ፍሬንድሊ ነው። ለዛ ነው እኛውን እንደዚህ የምንጠቀመው ማለት ነው። ይሄ ስንገባ ነው። ግን ከመግባታችን በፊት አጫጫኑን ነው። ብዙ አይነት ሜተድ አለ። ዱዋል ቡት አለ። ብዙ አለ። ግን እኛ የምንጠቀመው አሁን ቨርቹዋሊ አንድ ኮምፒውተር ክሬት አድርገን እዛ ላይ በመጫን ይህም ማለት ለምሳሌ አንድ ኮምፒውተር ያስባለው ራሙ፣ ሲፒዩ፣ ሃርድ ዲስኩ ሁሉ ነገሩ ነው አይደለ? ቨርቹዋል ቦክስ የሚባል ሶፍትዌር አለ። ይህም ምንድን የሚያደርግልን ከኮምፒውተራችን የሚያስፈልጉትን ነገሮች በሙሉ ቆራርጦ ያስቀምጥልን። ለምሳሌ ራማችን 8 ጂቢ ቢሆን 2 ጂቢውን ያስቀምጥልናል። ሪዘርቭ ያደርጋል በሚል እንያዝ። ከዛ አንድ ይህን ሃርድዌር ሪሶርስ ካለ ምንድነው የሚያስፈልገን? ኦፕሬቲንግ ሲስተም ያስፈልጋል። ኦፕሬቲንግ ሲስተማችንን አሁን እኛ እንጭናለን፣ ኡቡንቱን እንጭናለን ማለት ነው። ኮንሰፕቱ ይሄ ነው። እንጀምር። ስንገባ ይሄን ይመስላል። ስንጀምር ሁለት ነገር እዚህ ጋር ከፍቻለሁ። ፋይል ከፍቻለሁ። ሁለተኛ ደግሞ ተርሚናል ማለት ኦፕሬቲንግ ሲስተማችንን ምናዝ ተርሚናል ላይ ኮማንድ በመጻፍ ብዙ አይነት ኮማንዶች አሉ ማለት ነው። ከምናያቸው ኮማንዶች ውስጥ ለምሳሌ ቤዞን ብዬ ይህን የምንጀምር ሊስት የሚባል ኮማንድ አለ። እንደምታዩት ኤልኤስ ይላል። ኤልኤስ ኢንተር ስንለው ምንድነው የሚመጣው? ሁሉም ኮምፒውተራችን ውስጥ ያሉ ፋይሎች በሙሉ ቴክስቶቹ፣ ሁሉም አይነት ፎልደሮቹ በሙሉ ከረንት ዳይሬክተሪ ውስጥ ያለ። አሁን ዳይሬክተሪ ማለት ፎልደር ሲሆን ከረንትሊ ሆም ፎልደር ውስጥ ነው ያለነው። ሆም ፎልደር መሆኑ የምናውቀው እዚህ ጋር አረንጓዴዋን ናቲያ ብሎ ያለውን ፓርት ካየ ነው። ናቲ የሚለው ምንድን ነው የሚገልጽልን? የእኛ ስም ነው። እኔ የኛው ማሽኑን ስሰራ ናቲያ ብዬ ስለሰየም። ቀጥሎ ደግሞ ናቲያ ደግሞ እንደገና የኮምፒውተሩ ስም ነበር መሆን የነበረበት፣ ግን እኔ እንደገና ሰይም የሚሆነው በራሴ። ከዛ እቺ ዌቪ የሆነችዋን ጭረት ካያችኋት ምንድን ነው? ዳይሬክተሪ ፖዚሽኑን ነው የሚገልጽ። ዳይሬክተሪያችን ምን ላይ ነው ያለው የሚለውን ነው የሚገልጽ። አወር ሎኬሽኑን ነው የሚገልጽልን ማለት ነው። ከዛች ዶላር ሳይን ደግሞ ምንድነው የምትገልጽልን? ሬዲ ሳይን። አሁን የተርሚናል አክቲቭ ሆኖ እየሰራልን መሆኑን የሚያሳይልን ማለት ነው። ሊስትን ስንነካ ኤኑላ ፋይል እንዳለን ያው በቀኝ በኩል ማየት ስላላችሁ ኤኑላ ፋይል እንዳለን አሳየን ማለት ነው። ከዛ ሌላ ደግሞ ለሊስት ኮማንድ አርጊመንት አለው። ፓራሜትሩ ላይ አርጊመንት ፓስ ስናደርግለት ማይነስ ኤል የሚባል ደግሞ ሌላ ኮማንድ አለ። ሊስት ሆኖ ግን ማይነስ ኤል። ይሄ ደግሞ ምንድነው የሚያሳይልን? ከነ ኢንፎርሜሽናቸው ፎልደሮቻችን እና ፋይሎቻችን ብቻ ሳይሆን ከነ ኢንፎርሜሽናቸው መቼ እንደተሰሩ ምን እንደሆኑ አክሰሳቸውን በሙሉ ያሳይልናል ማለት ነው። ሌላው ደግሞ ኤልኤስ ብለን ማይነስ ኤልኤ ስንል ደግሞ ሃይድን ፋይሎች አሉ። ይሄ የምንጠቀምባቸውና ለእኛ የሚጠቅመውን ነው እዚህ ያስቀምጥልን። ግን ሃይድን ፋይሎችንም ጨማምሮ ያመጣልናል ማለት ነው። አሁን ደግሞ የምናየው ስለ ቼንጅ ዳይሬክተሪ ነው ማለት ነው። ቼንጅ ዳይሬክተሪ ማለት አሁን ካለንበት ዳይሬክተሪ ወደ ሌላ ዳይሬክተሪ ለመግባት፣ አሁን ሆም ላይ ነው ያለነው ብለን ነበረ። እዚህ ጋር እንደምታዩት ሆም ላይ ውስጥ ሌላ አሜን የሚባለውን እዚህ ጋር ፎልደር ኦር ዳይሬክተሪ አለ። ዳይሬክተሪ ምንድነው? ፎልደር ነው ብለናል። እዛው ስንገባ እዚህ ጋር እቺ ዌቭ የሆነች ጨረታችን ወዴት አመጣች ማለት ነው? አሜን የሚል መጣ ማለት ነው። አሜን ውስጥ ስንገባ ምን አለ? ኒው የሚባል ፎልደር አለ። ቼንጅ ዳይሬክተሪ ብለን አሁንም ኒው ብለን ስንጽፍ ከአሜንም ኒውስ የሚለው ፎልደር ውስጥም ይገባል ማለት ነው ኮማንዳችን ተርሚናላችን። ሲዲ ደግሞ ብለን ዶት አደረግን ማለት አንድ ስቴፕ ባክ ያደርግልናል። ቼንጅ ዳይሬክተሪ ብለን ኒውስ ገባን ማለት ነው። ከዛቺ ዌቪ ቼንጅ ዳይሬክተሪ ኦር ሲዲ ብለን ዌቪ ጨረቷን ስናደርግ ብዙ ፕሮሰስ እንኳን ሄደን ቢሆን ወደ ሆም ፔጅ ይመልሳል። አሁን ስለ ክሬት ዳይሬክተሪ ነው። ዳይሬክተሪ ምንድን ነው ብለናል? ፎልደር ነው። ፎልደር ክሬት ወደ ማድረግ ነው ማለት ነው። እሱን ደግሞ የምንጠቀመው ኪወርድ ምንድን ነው? ኤምኬዲአር ይባላል። ዊችስ ሜክ ዳይሬክተሪ ነው። ኦኤስ የሚል ዳይሬክተሪ ክሬት አደረግን። እንደምታዩት አልነበረም። አሁን ግን ኦኤስ የሚል መጣ ማለት ነው።
ከዛ ሜክ ዳይሬክተሪ ኦኤስ ብለን ደግሞ ሌላው ኦኤስ ሜክ ዳይሬክተሪ ጥቅሙ ኦኤስ ውስጥ ሌላ ዳይሬክተሪ መስራት ብንፈልግ ሜክ ዳይሬክተሪ ኦኤስ ስላሽ ብለን ሀይ ብንል ሀይ የሚባል ዳይሬክተሪ ኦኤስ ውስጥ ክሬት ያደርጋል። ገብተን ኦኤስ ውስጥ ስናይ ሀይ የሚል መጥቷል ማለት ነው። አሁን ደግሞ እስካሁን ፎልደር ነው ያየነው። አሁን ፋይል ክሬሽን፣ ፋይል ማለት ቴክስት መጻፊያ። ፋይል ክሬት ለማድረግ የምንጠቀመው ኪቦርድ ምንድነው? ተች ይባላል። ከዛ ተች ብለን አሁን ለምሳሌ ኒው ስንል ባይ ዲፎልት ኤክስቴንሽኑ የፋይላችን ኤክስቴንሽን የሚሆነው ቴክስት ነው፣ ቴክስት ነው። ግን እኛ እዚህ ጋር ቴክስት ብለን እንጨምራለን። ተች ኒው ፋይል ስንል ኒው ፋይል ሚል ቴክስት መጣ እንደምታዩት። ናው ሌትስ ሲ አባውት ኮፒ ነው። ኮፒ ሁለት ስራ አለው። ኮፒ ኪወርዷ ሲፒ ነው። አዲስ ፋይል እንስራ መጀመሪያ። ኒው ፋይል የመጀመሪያችን አለ። ኒው ፋይል ቱ ብለን ደግሞ ሁለተኛ ፋይል ክሬት አደረግን። የመጀመሪያው ፋይላችን ላይ ምን ብለን ጻፍን? ዲስ ኢዝ ዘ ፈርስት ፋይል ብለን ጻፍን። ሁለተኛውን ፋይል ደግሞ ዲስ ኢዝ ዘ ሰከንድ ፋይል which is ኒው ፋይል ሰከንድ ብለን ቴክስት አዲስ የሰራነው ቴክስት ፋይል ላይ ዲስ ኢዝ ዘ ሰከንድ ፋይል ብለን ክሬት አደረግን። ሲፒ ብለን ኒው ፋይል የመጀመሪያው ፋይል ማለት ነው ዶት ቴክስት ብለን ከዛ ሰከንድ ፋይል ውስጥ ስናደርግ which is ኒው ፋይል ዶት ቴክስት ሰከንድ ያለው ማለት ነው። እዚህ ጋር ሁለቱም ካያችሁት ምንድነው እዚህ ጋር የሚፈጠረው? ኒው ፋይል ላይ የነበረውን ቴክስቶች በሙሉ ኒው ፋይል ቱ ላይ ኮፒ ያደርጋል። አሁን ሄደን ስናይ ምንድነው የሚፈጠረው? ኒው ፋይል ቱ ላይ ማን ነው? የኒው ፋይል ቴክስት ነው ተቀምጦ የምናገኘው። ሁለተኛው የኮፒ ጥቅም አንድ ፋይል አለ፣ ሌላ ዳይሬክተሪ ውስጥ ያን ፋይል ኮፒ ማድረግ ብፈልግ ሲፒ ብለን ያን ፋይል ከዛ ዳይሬክተሪውን ከዛ ስላሽ አድርገን እንደገና ስሙ የቴክስቱን ፋይል ስንጽፍ እዛ ዳይሬክተሪ ውስጥ ኮፒ ያደርግልናል። ቼክ እናድርገው። አሜን ውስጥ ስንገባ አሜን ውስጥ ነበር ኮፒ ያደርግነው። አሜን ውስጥ ስንገባ ምን አደረግን? ኒው ፋይል ሚል ዶት ቴክስት ኮፒ ተደርጎልናል። አሁን ደግሞ የምናየው ሪኔም እና ሙቭ ለማድረግ ኪወርድ የምንጠቀመው ለሪኔም እና ለሙቭ ኤምቪ ነው። ስራው ደግሞ ኤምቪ ኒው ፋይል ብለን ክሬት ያደረግነው አለ። ከዛ ሃይዶ ቴክስትም አለ። ወደ የሚያደርግልን እዚህ ጋር ኒው ፋይላችን ውስጥ ያለውን ቴክስት በሙሉ ኒው ፋይል ውስጥ ኮፒ አድርጎት ኒው ፋይል ይጠፋል ወይም ሪኔም ያደርገዋል። በፊት እንዴት ነበረ ፋይላችን? ኒው ፋይል ውስጥ ሰከንድ ፋይል ይላል። ኒው ፋይል ውስጥ ደግሞ ዲስ ኢዝ ዘ ፈርስት ፋይል ይላል። ገብተን ብናየው አያቸው የመጀመሪያዋ ፋይል ነበረች ግን ጠፋ፣ ሰከንድ ፋይል ውስጥ ገባን ማለት ነው። አሁን ደግሞ የምናየው ስለ ቼንጅ ፋይል ነው። ሃው ቱ ቼንጅ ፋይል ዳይሬክተሪ ነው። ሙቭ ስናደርግ ነው። ሙቭ ያው እንደ ኮፒ ሆኖ ግን ይሄ ሙሉ ለሙሉ ፋይሉ ተነቅሎ ነው የሚሄደው። እዚህ ጋር የሚቀር የለም። ወይም ከት ብለን የምናውቀው ነው በዊንዶውስ። አሜን የሚለው ነው ሙቭ። አሜን ውስጥ ስንገባ የታለ እዚህ ውስጥ ሙቭ ሆኗል ማለት ኒው ፋይል። አሁን ደግሞ የምናየው ዲሌት ማድረጊያ ነው። የዲሌት ደግሞ ኪቦርዷ አሬ የምትባላለች ኮማንዷ። ክሬት አደረግን መጀመሪያ ዳይሬክተራችንን ወደ አሜን ቀየርን። ከዛ ክሬት አደረግን እዛ ውስጥ ያለ ፋይል ኒው ፋይል ቱ አለ አይደል? እዚህ ገብተን ነው መጀመሪያ ፋይሉን ሪሙቭ ለማድረግ ስንመክር እዚህ ጋር አሬም ሪሙቭ ኒው ፋይል ዶት ቴክስት ስንለው ምን ይፈጠራል ማለት ነው? ሪሙቭ ያደርግልናል። ሌላ ኮማንድ ደግሞ እናየው ፒኤስ ነው። ፒኤስ ደግሞ ማለት ከረንትሊ ተርሚናላችን ኮምፒውተራችን አልቆ ምን ፕሮሰሶችን ፕሮሰስ እያደረገ ነው የሚለውን ያሳያል ማለት ነው። እዚህ ጋር ሁለት ፕሮሰሶች እንዳሉ ያሳያል። ግን ፒኤስ ብለን ኤዩኤክስ ብለን ከጻፍን ደሆል ቲንክ ኮምፒውተራችን አሁን ምን ፕሮሰስ እያደረገ ነው ያለው ያሳያል። ከዛ ቴክስት ውስጥ ደግሞ ወርድ ፋይልን ክሬት ነው። ቴክስታችን ውስጥ ያለን ስፔሲፊክ ነገር ለመውሰድ ደግሞ እንዴት ስፔሲፊክ ቴክስት ፋይላችን ውስጥ ያለ ስፔሲፊክ ቴክስት ፋይንድ ለማድረግ ነው የምንጠቀመው። ለምሳሌ ፋይላችን ውስጥ ሃይ ዲስ ኢዝ ሚ ብዬ ብጽፍ ከዛ ግሬፕ ብዬ ዲስ በደብል ኮቴሽን ጽፌ ፋይል ኔም ጽፍ ያደርግልናል። ሆል ላይን ያቺ ወርድ ያለችበት ሆል ላይን ያወጣልናል። እሺ ሁለተኛ ደግሞ የምናየው ኤክስቴንሽን ፋይንድ ማድረጊያ ነው። ፋይንድ ደግሞ ማለት ፋይንድ ዶት ኔም ብለን ኮምፒውተራችን ውስጥ ያለ ሁሉም ዳይሬክተሪዎች ውስጥ ወይም ፋይሎችም ሊሆን ይችላሉ ዶት ቴክስት ፎርም ያላቸውን በሙሉ ያወጣል ማለት ነው። ሁሉም ቴክስት ኤዲተር ደግሞ አሁን ቴክስት ኤዲተር ምንለው ተርሚናላችን የራሱ ቴክስት ኤዲተር አለው የላይኒክስ በውስጡ ደግሞ ገብተን እና ቴክስት ኤዲተሩን ለመክፈት እና ክሬት ለማድረግ ምንድነው የምንጠቀመው? ኪቦርድ ናኖ ኮድ። ለምሳሌ ኮድ የሚባል ቴክስት ክሬት ማድረግ በዛ ኤዲተር ውስጥ ኮድ የሚባል ፋይል ይከፍትልኛል። ለምሳሌ ዲሲዝ ምናምን ብዬ ብጽፍ ከዛ ኮንትሮል ኦ ሴቭ ለማድረግ ነው። ከዛ ኢንተርናል እና ኮንትሮል ኤክስ ደግሞ ኤግዚት ለማድረግ ነው ኤዲተራችን። ከዛ ያን ስንጽፍ ምን ይመጣል? ኮድ ዶት ቴክስት የሚል ፋይል ክሬት ያደርግልናል ማለት ነው። ካያችሁት እዚህ ጋር ያለልን ራን ማድረግ አንችልም አክቹሊ፣ ምክንያቱም ራነብል እንዲሆን በዲፎልት ላይኒክስ ላይ ምንም አይነት ኤክስኪዩቴብል ፋይል ብንሰራም ፋይል ብንሰራም ቴክስት ብንጽፍ እዛ ውስጥ ራን ለማድረግ ምን ሞክር አይሰራም። ምክንያቱም በዲፎልት ፕሮቴክት ያደርገዋል። አክሰስ ዲናይድ ነው፣ ፐርሚሽን የለንም። ያን ለማድረግ ማኑዋሊ ፐርሚሽን መፍቀድ አለብን ማለት ነው። ያው ሶ ዊ ካንት ኤክስኪዩት ፋይል ባይ ዲፎልት ነው። አሁን ደግሞ የምናየው ስለ ሼል ነው። ሼል ማለት ከሌላ ፕሮግራሚንግ ላንጉዌጅ የሚለየው ሼል
ኦፕሬቲንግ ሲስተማችንን ማናገሪያ ነው። የሼል ስክሪፕት ቤዚካሊ የቴክስት ፋይል ነው፣ ግን ኮማንድ ነው የምንጽፈው። ኮምፒውተር ሰምቲንግ ኤክስተርናል ነገር መስሪያ ሳይሆን ማዘዣ ነው። ሶ ላይኒክስ ረንስ አውቶማቲካሊ ዋን ባይ ዋን አድርጎ እንደ ትእዛዝ ተቀብለው ረን ያደርግልናል። ሶ ሼል ፋይል ለመስራት ኤክስቴንሽናችን የምንጠቀመው ሼል ባይዜ ባሽ ነው። ኤክስቴንሽናችን ምንድን ነው ይመስለው ናኖ ኮድ ዶት ቴክስት የመጀመሪያው ቴክስት ፋይል ለመስራት ነበር። አሁን ግን ማይ ሼል ብዬ አዲስ ስም ልስጥና ዶት ኤስኤች ነው ኤክስቴንሽኑ ማለት። ባሽ ኮማንድ ስንጽፍ ሁሌ ምንድን ነው ይኛው ላይን አይቀርም ዊችስቲስ ዋን ሃሽታግ አድርገን ከዛ ይሄ ኤክስክላሜሽን ማርክ ከዛ ቢን ባሽ ማለታችን ግዴታ ነው። በሌላ ፕሮግራሚንግ ጋር ትንሽ ተመሳሳይነት አለው፣ ግን በጣም የሳይንታክስ ዲፍረንስ አለው ማለት ነው። እዚህ ጋር እንደምታዩት መጀመሪያ ላስረዳው። ኤኮ ማለት ለምሳሌ ሲ ፕላስ ፕላስ የምታውቁ ከሆነ ሲአውት ነው። በጃቫ ፕሪንትፍ ነው። ሲስተም ዶት አውት ዶት ፕሪንት ብለን ነበር። እዚህ ላይ ግን የምንጠቀመው ኤኮ ነው። ኪወርዱ ኤኮ ነው። ከዛ የምንፈልገው ፋይል በኤክስክላሜሽን ውስጥ በደብል ኮቴሽን ውስጥ እናደርጋለን። ከጻፍን በኋላ እንደምታዩት ከሆነ ራን ነው። ግን ራን ከማድረጋችን በፊት ቫሪያብል ስለ ቫሪያብል ድጋሚ ፋይሉን ለመክፈት ከፈለጋችሁ ናኖ ብላችሁ ፋይሉን ስትጽፉት ካለ የነበረውን ይከፍታል፣ ከሌለ ክሬት ነው የሚያደርግልን። ፍሌክሲብል ነው። በመጀመሪያ የጻፍነው ነበር። አሁን ግን ቫሪያብል ላይ እንጽፋለን ማለት ነው። ኔም ጆን ብለናል። ኤጅ 20 እዚህ ጋር ኤኮ ቅድም ያልነው ነው። አውትፑት ማውጫ ነው ተርሚናላችን ላይ። እዚህ ጋር ኔም ጆን የሚባለውን ቴክስት ኔም ላይ ሎድ ይደረጋል። 20 ደግሞ ኤጅ ላይ ይሆናል ማለት ነው። ኤኮ አውትፑት ማለት ሲአውት ነው ማለት ነው። ራን ስናደርገው እዚህ ጋር ነበር ማየት የፈለግኩት ዶት ስላሽ ማይ ስክሪፕትን ራን ስናደርግ ራን ማድረጊያ ባይዜ ዶት ስላሽ ነው። ዶት ስላሽ እንለው ራንብል ፐርሚሽን እንዲህ አይደለም ቅድም ያልነው by default permission አይደለም። so as we see we have to permit it. so permit ለማድረግ እንዴት ነው ch ሞድ ያለ so ch ሞድ እንደሚያደርግልን +x ብለን myscript.sh ስንጽፍ ch ሞድ ማለት ሞዱ ነው የፋይላችንን ሞድ ሲሆን .x ፕላሷ አለው ማይነስ ቢሆን ደግሞ ዲናይድ ነው። x ደግሞ ኤክስኪዩሽን ነው። ቀጥሎ የሚመጣው ደግሞ ፋይል ኔማችን። ከዛ ራን ስናደርገው ቅድም የጻፍነው ይመጣል። my name is Joe I am 20 years old። ሁለተኛው ደግሞ ምንድነው የምናየው ኢንፑት መቀበል ነው። ኢንፑት ለመቀበል ደግሞ አሁን እዚህ ጋር የተጨመረው አንድ ነገር ምንድነው ሪድ የሚለው ሪድ ካለን ተርሚናላችን ላይ ነው ስንጽፍ ኔም ላይ ሎድ የሚሆነው ማለት ነው። ከዛ ሌላው ደግሞ እዚህ ጋር ዶላር ሳይን ኔም የምትለዋ ኔም ላይ ኔም ቫሪያብል ላይ ያለውን ዳታ አውጣልኝ እንደማለት ነው። ይሄ ነው መጀመሪያ ስማችን ይጠይቃል ወይ በዋት ኢዝ ዮር ኔም ይላል። ስማችንን ስንጽፍለት ከዛ ኢንተር ስንለው ይመጣል ሄሎ ናቲ ዌልካም ቱ ላይኒክስ ይላል ማለት ነው። ኢፍ ክሎዝ ለመስራት ይሄን ነው በሌላ ፕሮግራሚንግ ላንጉዌጅ እናውቃለን። ከሰዓቱም አንፃር ኢፍ ክሎዝ የምንጠቀመው ሳይንታክሱ በዚህ አይነት ፎር ሉፕም ደግሞ በዚህ አይነት ነው የምንሰራው። ራን ስናደርገው ይሄ አውትፑት ይሰጠናል ማለት ነው። ከዛ ሁለተኛው ደግሞ ዋይል ሉፕ ፎር ሉፕ ጋር ተመሳሳይ ነው፣ ግን ትንሽ ሳይንታክስ ዲፍረንስ ያለው ማለት ነው። ከዛ እዚህ ጋር ቅንፍ መኖሯ ማቴማቲክስ ሲሰራ ሁሌ ሼል ላይ እንደዚህ ደብል ቅንፍ ግዴታ። ሶስተኛው የምናየው ይሄ ነው። ሌላው ባሽ ደስ የሚለው ነገር አክቹዋሊ ኮምፒውተራችን ላይ ሎድ እየሆነ ያለውን ነገር ሴቭ ማድረግ እንችላለን። ለምሳሌ ቱዴ ብለን ዶላር ሳይን ዴት ስንል አክቹዋሊ ኮምፒውተራችን ዴት ብሎ ሴቭ ያደርገውን ዴት ቱዴ ላይ ሴቭ ያደርግልናል። ፋይል ደግሞ እንደዛ ያደርግልናል። ኤኮ ብለን ቱዴውን እንጽፋለን። ከዛ ነምበር ፋይል ደግሞ ኢን ብለን ፋይል ላይ ሎድ የሆነውን ደግሞ ኤልኤስ ሊስት። አሁን ደግሞ የምናየው ስለ ፎርክ ነው። ይህን ኮድ የምንሰራው በሲ ነው። ሲ ላይ ተጠቅመን ስለ ፎርክ እናወራለን ማለት ነው። ፎርክ ጥቅሙ ለምሳሌ ሌትሴይ አንድ ፕሮሰስ አለ። ያ ፕሮሰስ ቀጥታ ይገባና ፕሮሰስ ላይ አንድ ፕሮሰስ ሆኖ ነበር የሚቀጥለው። ፎርክ ላይክ እንደ ፈንክሽን ነው። ፎርክን ኮል ስናደርገው ያን ፕሮሰስ ፓረንት እና ቻይልድ በሚል ሁለት አይደንቲካል ወደሆነ ክሎን ክሬት ያደርጋል። ሁለት ይሆናል ማለት ነው። ፕሮሰስ ግን አይደንቲካል አንድ አይነት ፕሮሰስ ነው። ግን አንድ እና አንድ የሚለያቸው ፎርክ አይዲ ይሰጣል። ፕሮሰስ አይዲ which is PID። የመጀመሪያውን 0 ይለዋል፣ ሁለተኛውን 1 ይለዋል። 0 ማለት ቻይልድን ሲሆን የሚገልጸው አስገኝና ተገኝ እንደማለት ነው። ከአንዱ ስለሆነ አንዱ የሚወጣው አንዱ ፓረንት ነው፣ አንዱ ቻይልድ ነው። ቻይልዱ 0 ይሆናል፣ ፓረንቱ ደግሞ 1 የሚል አይዲ ይሰጠዋል ማለት ነው። ፎርክ ነው የሚሰጠው። ይህንን በኮድ ኢሉስትሬት አሁን ኮዶቹን ኦልሬዲ ስለጻፍኳቸው ኮዶቹን ፖዝ እያደረግን እናወራለን ማለት ነው። ይህን ይመስላል ኮዳችን። ስለዚህ ኮዷን ትንሽ ስለ ኮዱ እናወራ። ኮድ ፎርክን ለመጠቀም ሲ ነው የምንጠቀመው እንዳልኳችሁ። ፎርክን ለመጠቀም ኢንክሉድ ማድረግ ያለብን ላይብረሪ አለ which is unistd.h የሚል ላይብረሪ አድ እናደርጋለን። ፎርክ እዛ ነው ሊድ የሚያደርገው ማለት ነው። ከዛ ኢንት ሜን እንልና እስከዚህ አንድ ፕሮሰስ ነበረ። ልክ ግን ኢንት ፒአይዲ ብለን ፎርክን ኮድ ስናደርግ ፎርክ ሁለት ስራ ነው የሚሰራው። እዚህ ጋር ለፒአይዲ ሁለት ቫልዩ ይሰጣል። አንድ ሁለት ደግሞ ሁለት ፕሮሰሶችን እዚህ ጋር ፓረንት እና ቻይልድ ብሎ ከዚህ በኋላ የሚሰራው ፕሮሰሶች ሁለት ናቸው። እንዴት ማወቅ እንችላለን ካለን የመጀመሪያው ፒአይዲ ስንት ነው ብለናል። አንደኛው ፓረንት ስለሆነ 1 ነው፣ ሁለተኛው ቻይልድ ስለሆነ 0። የመጀመሪያው ፒአይዲ ላይ 0 ይሆናል።
which is child ይሆናል ማለት ነው። ኖርማል ፍሎ ቢሆን ወይ በኢፍ ወይ በኤልሲፍ ወይ በኤልስ ላይ ያለውን ነው አንዱን እንትን ቦዲ ይዞ የሚወጣው። ሁለት ፕሮሰስ እየሄደ እንደሆነ የምናውቀው ሁለት ይሆናል። እዚህ ጋር ኢፍ ወይ አንዱ ኢፍ እና ወይ ኤልሲፍ ወይ ኤልስ እና ኤልሲፍ ወይ እንደዚህ ብሎ ወይ አንዱ ቻይልድ ወይ አንዱ ፓረንት መሆኑን በዚህ እናውቃለን ማለት ነው። ሶ አንዱ ፕሮሰስ ይመጣል። ፒአይዲ ዜሮ የተሰጠው ቻይልድ ስለሆነ የቻይልድ ይወጣል። እዚህ ጋር አያሚ ቻይልድ ማይ ፒአይዲ ኢዝ ብሎ አይዲ ጌት ፒአይዲ ብሎ አይዲውን ያወጣል ማለት ነው። ሁለተኛው ፕሮሰስ ደግሞ አያም ፓረንት ዊች ኢዝ ፒአይዲ ዋን ሲሆን አያም ፓረንት ይላል። ከዛ ማይ ፒአይዲስ ብሎ ማይ ቻይልድ ፒአይዲስ ደግሞ የልጅ ማይ ቻይልዱንም አይዲ ያወጣልናል ማለት ነው። ሶ እንዴት ሁለት ፕሮሰስ እንዴት በምናውቃለን ካለ ራን ስናደርገው ሁለቱም ይመጣል። በኖርማል ፕሮሰስ ግን አንድ ዶት ስላሽ ፎርክ ብለን ፎርክ ሳይሆን ፎርክ ብዬ ፋይሉን ክሬት ስላደረኩት ነው። አያቸዋ አያም ፓረንት ሞቷል። ማይ ቻይልድ እዚች ጋር ስላሽ ና ስላሽ ራይት ስላሽ ና ሌፍት እሷን ስለተሰጠን ነው ኒው ላይን ያለው ነው። አያም ደ ፓረንት ማይ ፓይዲ ብሎ ያወጣ አያም ደ ቻይልድም ወጣ። ሰው ሁለቱም ወጣ ማለት ሁለት ፕሮሰስ ያን ፕሮግራም ራን እያደረገ ነበረ ማለት ነው። አሁን ደግሞ የምናየው ስለምንድን ነው? ስለ ዌት ፈንክሽን ያው ከፎርክ ጋር ኮኔክትድ ነው። እስቲ በኮድ ኮዱ ማለት ነው። እዚህ ጋር ደግሞ እንደምታዩት ፒአይዲ ፎርክ የሚል አለ። እንደ ቅድሙ ሁለት ፕሮሰሶች ክሬት ተደረጉ ማለት ነው። የመጀመሪያው ፒአይዲ 0 ሲሆን ነው። ሁለተኛው ደግሞ ፒአይዲ ከዜሮ በታች ሲሆን ያልነገርኳችሁ 0 ሲሆን ቻይልድ፣ 1 ሲሆን ፓረንት፣ ማይነስ ሲሆን ደግሞ ሰምቲንግ ዌንት ሮንግ ማለት እንጂ ትክክለኛ ፎርክ ሲሰጥ እንደዚህ አይሰጥም። ሶ 0 ሆነ ማለት 0 ሆነ ሲሆን ቻይልድ ነው ብለናል። ቻይልድ አይ አም ስታርቲንግ ማይ ወርክ ይላል። ምሳሌውም እዚህ ጋር በጣም አሪፍ ነው። አይ አም ስታርቲንግ ማይ ወርክ ይላል። እዚህ ጋር ስሊፕ የሚል ተጠቅሜያለሁ። ስሊፕ ማለት ይህም ፕሮሰስ ለ5 ሰከንድ ዲሌይ አድርግልኝ ማለት አሁን ረን አድርገን እናየዋለን። ለ5 ሰከንድ ዲሌይ አድርግልኝ። ኤልስ ጋር እንመጣና ደግሞ ከዜሮ እና ከዜሮ በታች ውጭ ሆነ ማለት ፖዚቲቭ ነበር ነው which is 1 ነው የሚሆነው። ሶ ፕሪንት ኤፍ ብለን ፓረንት ደግሞ ምንድን ነው የሚለው አይ አም ዌይቲንግ ፎር ማይ ቻይልድ እና ዌይት ነል ሚል ዌይት እዚህ ጋር ስራው ዌይት ብለን በቅንፍ ውስጥ የምንቀበለው ምንድን ነው የዛኛው የቻይልዱ ያለበትን ስታተስ ነው የሚያስቀምጥልን። ነል ካልነው ምንም ይሁን ምንም ቻይልዱ ካልጨረሰ እኔን እንዳትጨርሰኝ እንደማለት ነው። የሆነ ግን የሆነ ኮንዲሽን ካስቀምጥንለት ቻይልዱ ያ ኮንዲሽን ጋር ሲደርስ ነው ፓረንቱ የሚጨርሰው ማለት ነው። ራን ስናደርገው እናያለን። ከዛ እንደምታዩት እዚህ ጋር ዶት ስላሽ ዌይት ሚል ፋይል አሁን ያየነውን ራን አደረኩት። ከዛ 5 ሰከንድ ይቆያል። 5 ሰከንድ ሲያልቅ ራን ያደርግልኝ። አያችዋ መጀመሪያ ፓረንት አይ አም ዌይቲንግ ፎር ማይ ቻይልድ አለ። ቻይልድ አይ አም ስታርት ወርኪንግ አለ። ከዛ ቻይልዱ ቆየ 5 ሰከንድ ቆየ ብለን ነበር። ልክ እዚህ ቆይ ደግሞ ፓረንትን ቻይልድ ሲጨርስ ነው የሚጨርሰው ስላለው ልክ ቻይልድ እንደጨረሰ ፓረንትን ማይ ቻይልድ ፊኒሽድ ብሎ ጨረሰ። አሁን ደግሞ የምናየው ስለ ኤክስኪዩት የምትባለዋን ፈንክሽን ነው ማለት ነው። ኤክስኪዩት ደግሞ በዚህ ኢሉስትሬት ማድረግ ይቻላል። ስናየው ኤክስኪዩት ማለት በፊት በፎርክ ሁለት እንትኖች ፕሮሰሱ ፓረንትና ቻይልድ ነበር የሚሆነው አይደንቲካል ነበሩ። አሁን አንዱን ቻይልድ ሌላ ፕሮሰስ እንዲሰራ ስናደርገው ሌላ ፕሮግራም ሲሆን ሌላ ፕሮሰስ ክሬት አደረግም ማለት ነው። ፕሮሰስ ውስጥ ሆነን ሌላ ፕሮሰስ ነው። እዚህ ጋር እንደምታዩት ፒአይዲ ቻይልዱ አይ አም አባውት ቱ ትራንስፎርም አለ። ከዛ ወደ ምን ተቀየረ? ኤክስሲኤልቢ ኤክስኪዩት ባይዘ ሁለት አይነት አለ። አንድ ይሄኛው ነው በጣም ጥቅም ላይ የሚለው ለዛ ነው የጠቀምኩት። ኤልኤስ እና ኤልኤስ እዚህ ጋር የምንጠቀመው ኮማንድ ነው። ከዛ እዚህ ጋር የራሱ ኮማንድ ደግሞ እና እዚህ ጋር አርጊውመንቱን ፓስ እናደርግለት እና ሁሌ ነል መጨረሻ ነል ግዴታ። ከዛ እሱን ካደረግን በኋላ ዲስ ላይን ኔቨር ፊኒሽ። ምክንያቱም አንድ ያ ፕሮሰስ ቼንጅ ካደረገ በኋላ ከዛ በኋላ ያለው የሱ ፕሮሰስ የሱ አይደለም። ፓረንት ደግሞ የራሱን ይዛል ማለት ነው። ከዛ ቻይልድ ሲጨርስ ይቀይራል። ይህንን ረን ስናደርገው ወደ ሊስት ቀይረ ነው ስለነበረ ሊስት ይሆናል ማለት ነው የቅድሙ። ከዛ ፓረንታችንን ደግሞ ከታች ቻይልድ ፊኒሽ ደግሞ ይወጣል። አሁን ደግሞ የምናወራው ስለ ስኬጁሊንግ አልጎሪዝም ሲሆን ስኬጁሊንግ አልጎሪዝም ማለት አንድ ፕሮሰስ ሲፒዩ ላይ ፕሮሰስ ለመደረግ መጀመሪያ ከሃርድ ዲስክ ወደ ራም መጥቶ ከራም ደግሞ ወደ ሚሞሪ ገብቶ ፕሮሰስ የሚደረገው ሰው ፕሮሰሶች ከራም ወደ ሚሞሪ ሎድ የሚደረጉበትን ነው አልጎሪዝም ስኬጁሊንግ አልጎሪዝም ብለን የምንጠራው ማለት ነው። ብዙ አልጎሪዝሞች አሉ። አሁን ቤዚካሊ የምናያቸው ግን ፈርስት ካም ፈርስት ሰርቭድ ፈርስት እሱን እና ራውንድ ሮቢን ነው የምንሰራው ማለት ነው። ፈርስት ካም ፈርስት ሰርቭድ መጀመሪያ የመጣውን ፕሮሰስ አስገባ። ከዛ የመጣው በኦርደር አስጠብቅ ማለት ነው፣ እንደ ሰልፍ ማለት ነው። ሾርት ጆብ ደግሞ ትንሽ ስራ ያለውን አስቀድም ነው ማለት ነው። ራውንድ ሮቢን ሁሉም ይደርደርና የኳንተም ነምበር ሰከንዱ ሁሉንም አስተናግድ። ይሄ ነው ራውንድ ሮቢን ማለት ሰው ሁሉንም በኮድ ኢሉስትሬት ያለ ስኬጁሊንግ አልጎሪዝም። የመጀመሪያው ፈርስት ካም ፈርስት ሰርቭድ ነው። ፈርስት ካም ፈርስት ሰርቭድ ስንሰራ ይሄ ነው። ሁሉን ዲፕ ላይን ባይ ላይን ካየነው በጣም ቴክስት ታይም ስለሆነ ራን አድርገን ሰው የመጀመሪያውን ፕሮሰስ አስገባ ይለኛል። 2 አልኩት። ኢንተር ደ ብረስት ታይም የሚቆዩበት ታይም አለኝ 4 አልኩት። ከዛ ይሄን ካስገባው በኋላ ምን ይፈጠራል ማለት ነው? ይሄንን ያወጣልኛል። ዌቲንግ ታይም ተርናራውንድ ታይም እና ብዙዎቹን ያወጣልኛል። ደግሞ ሾርት ጆብ ፈርስት ሰርቭድ ነው ማለት ኮድ
ኮዱ ይሄን ይመስላል። ./sgf ስንል ኢንተር ዘ ነምበር ኦፍ ፕሮሰስ 3 አስገባው። ከዛ ኢንተር ዘ አራይቫል ታይም የሶስቱ ፕሮሰሶች አራይቫል ታይማቸው በኦርደር አስገባውለት። ከዛ ብረስ ታይሙ ሰጠሁት which is የሚቆዩበት ማለት ነው። ከዛ ምን ይሰጠኛል ማለት ነው ይችላል ማለት ነው። የመጨረሻው ደግሞ ማን ነው ራውንድ ሮቢን ሲሆን ራውንድ ሮቢን ማለት ደግሞ ኳንተም ነምበር ይሰጥልናል። ኮዱን ይሄ ነው ራውንድ ሮቢን ስኬጁሊንግ አልጎሪዝሙ። ከዛ ይሄን እናጠፋና ራን እናድርገው ./round robin። ከዛ ይሄን ስንነካው ምን ይፈጠራል ማለት ነው። ፕሮሰሶቹ ስንት ፕሮሰስ አለ አለኝ 3 አለ አለኝ። ብረስ ታይማቸውን ሰጠሁት ኳንተም ነምበር ሰጠሁት። በሁለት አድርገው ሁሉንም ይጨርሳቸዋል ማለት ነው። ይሄን ይስተባበረ። አሁን ደግሞ የምናየው ስለ ፓይፕ ነው። ፎርክን ቅድም እንዳየነው ሁለት ቻይልድ እና ፓረንት ፕሮሰሶችን ክሬት ያደርግልናል ነበር ያለው። አሁን ደግሞ ግን ቅድም ክሬት ስናደርግ ኢንዲፔንደንትሊ አያወሩም ነበር ፓረንት እና ቻይልድ። ሜቢ ዳታ ትራንስፈር ይደረግ ይሆናል እንጂ ዳታ ትራንስፈርም አሁን ነው የምናደርገው እንጂ በበፊቱ ዳታ ትራንስፈር ብሎ የላቸውም። ኢንዲፔንደንትሊ ፕሮሰስ ነበር የሚያደርጉት። ሶ አዲስ ኮንሰፕት እዚህ ጋር ምን እንፈጥራለን? ፓይፕ ያው ስሙ ሰልፍ ዲስክሪፕቲቭ ነው፣ ቱቦ እንደማለት ነው። ፓይፕ ሰው ከአንዱ እንዲነጋገር የሚያደርግልን ሶ እስቲ ፓይፕ በኮድ ነው እየጻፍን ይሄኛውን ኢንክሉድ እናደርጋለን፣ ይሄንንም እናደርጋለን። ፓይፕን ለመጠቀም ዩኤ እና ኤስቲዲን መጠቀም አለብን። ዳረሱ ሶ አሬ ነው የሚጠቀመው ፓይፕ በሁለቱ ዳታ ትራንስፈር እንዲያደርግ መጀመሪያ ሚሞሪ ውስጥ ቦታ ይሰራና ፓዝ ይሰራና ሁለት በር ይሰራል። አንዱ መውጫ አንዱ መግቢያ። አሬውን እንደ በር ይጠቀሙ። ለምን አሬ ተጠቀምን ካልን አንድ አሬ ያው ፖይንተር ነው ብለናል። በአንድ ፖይንተር ሁለት ቫልዩ ማግኘት የምንችለው ከአሬ ውጪ በሌላ በምንም ልናገኛቸው። አሬ ዳታ ሳይዙን ሁለት እናደርገውና አንዱን በር አንዱን መውጫ አንዱን 0 አንዱን 1 ማለት ሶ አሬውን እዚህ ጋር አሁን ፓይፕ ብለን ኤፍዲ ስንከት ምን ያደርግልናል? ይህን አሬ እንደ በርና መዝጊያና መክፈቻ አድርጎ ይጠቀመዋል። ከዛ ኢንት ፒአይዲ ብለን ፎርክ ስናደርግ ቅድም ያደረግነው እናደርገው። ከዛ ፒአይዲያችን 0 ከሆነ ቻይልድ ነው ብለናል። ቻይልዳችን ቻይልድ ሆነ ፒአይዲ 0 ከሆነ ቻይልድ ነው አለን። ከዛ ካር ዳታቤዝ ብንከፍትና አሬ እንሰራለን። አሬው ደግሞ ምንድነው? ከፓይፕ የመጣውን ዳታ ማስቀመጫ፣ ከፓረንት የመጣውን መልእክት ማለት። ስለዚህ እዚህ ጋር ሪድ እንልና ሪድ ማለት ያው ተቀባይ ስለሆነ አንባቢ ነው፣ ጸሐፊ ነው። ኤፍዲ 0 ነው የምንጠቀመው። ፓይፕ ላይ ኤፍዲ ስንጠቀም 0ን እንደ መክፈቻ እንደ ኢንፑት ኤፍዲ እንደ አውትፑት ስለሆነ የሚጠቀመው 0ን ይኸው ኢንፑት ብሎ ያስቀምጠዋል። ሶስቱ ማንን ሪድ ብለን ማንን ልጠቀም ሲል ኤፍዲ 0 እንለዋለን። ከዛ ኤምኤስጂ ደግሞ የተቀበልከውን ዳታ ምን ላይ ያስቀምጥ የሚለውን ኤምኤስጂ ላይ ያስቀምጥ እንለውና ከዛ እዚህ ጋር የምናስቀምጠው ሳይዝ ኦፍ ኤምኤስ ይሄ እንትን ነው፣ አርጊውመንት ነው። ፓራሜትሩ ላይ አርጊውመንት ፓስ የምናደርገው ነው፣ ግዴታ ነው። ይህንን ፕሮሰስ እንከተላለን ማለት ነው። ከዛ ቻይልድ ከተቀበለ በኋላ ኤምኤስጂውን ፕሪንት ያደርግልናል። ፓረንት ደግሞ ረን እያደረገ ነው። በዛ ሳይድ ራይት ይልና ኤፍዲ 1ን ተጠቀም ፓዜ ላይ ማለት ፓይፕ ላይ ኤፍዲ 1 በርን ተጠቀምና ሄሎ ፍሮም ፓረንት የሚለው መልእክት ላክ ይላል። 18 ነው እንደምንቆጥረው ሄሎ ፍሮም ፓረንት የሚለው 18 ነው። እሱን ፓስ ያደርጋል በፓይፕ በኩል ሆኖ ቻይልድ ጋር ይሄዳል። ሶ ራን ስናደርገው መጀመሪያ አክሰስ መውጫ አክሰሱን ፐርሚት እናደርጋለን። ከዛ ኮምፓይል ስናደርገው ወደ ኤክስኪዩተብል ፎርም ይቀየራል። ከዛ ይሄኛውን ማለት ነው ወደ ኤክስኪዩተብል ፎርም ከቀየርም በኋላ ራን ስናደርገው ምንድነው ከቻይልድ ተላከ መልእክቱ ከፓረንት ተላከ ቻይልድ ተቀበለ የሚለው። አሁን ደግሞ የምናየው ስለ ሴማፎረስ ሲሆን ሴማፎረስን መጀመሪያ በሪል ወርልድ ኤግዛምፕል ብናየው አሪፍ። ላይብራሪ ኦር ማንበቢያ ክፍል አለን እንበልና አንድ ቁልፍ አለው ለመግባት አንድ ወንበር ብቻ ነው ያለው ብንል እና ብዙ መግባት የሚፈልጉ ተማሪዎች አሉ ብንል የመጀመሪያው ተማሪ ይመጣል፣ ፍሪ ሪሶርስ ካገኘ ይገባል፣ ውጪስ ክፍትን ሰው ከሌለ ውስጥ ይገባል። ከዛ ሌላ ሰው ሲመጣ ደግሞ ውስጥ ሰው ስላለ ይጠብቃል። ከዛ ውስጥ ያለው ሲወጣ ነው ቀጥሎ የመጣው ሰውዬ የሚገባው። ያ ውስጥ ያለው ስለተያዘ ዌት ማድረጉ ግዴታ ነው ማለት ነው። ሴማፎረስ እዚህ ጋር ነው ጥቅሙ። ሴማፎረስ ምንድን የሚጠቅመን ካለን እዚህ ጋር እንደ ትራፊክ ነው የሚያገለግልን። ትራፊክ ላይት ነገር ነው። ለምሳሌ ሴማፎረስ 1 ነው ብንል ሪሶርሱ ፍሪ ነው እያለ ፕሮሰስ ቢ ማራይት ሲያደርግ ውስጥ ያለው ሰው ኦሬዲ ኪዩን ቴክስት ስላደረገ ሴማፎረስ 0 ስለሆነ ዌት ያደርጋል ማለት ነው። ፕሮሰስ ኤ ፊኒሽ ሲያደርግ ሪሊዝ ሴማፎረስ ያደርጋል። ከዛ ቫሊዩ ቢካም 1 ከዛ ፕሮሰስ የመጣው ሴማፎረሱን ቴክ አድርገው ይገባል ማለት ነው። ሶ ብዙ አይነት ኦፕሬሽኖች አሉ፣ ግን ዋና ብለን የምናየው ዌት አለ፣ ሲግናል አለ። ዌት ደግሞ ዲክሪዝ ደ ሴማፎረስ ባይ 1 ነው፣ ላይክ ቴኪንግ ደ ኪ ብለን ያሰብነው ነው። ሲግናል ደግሞ ሪተርኒንግ ደ ኪ ነው። ግን አሁን በሪል ወርልድ ኤግዛምፕል እንየው ካለ ፕሮዲውሰር ኮንሱመር ፕሮብሌም በጣም አሪፍ ኢሉስትሬሽን የሚሰጥልን ነው። ሶ ፕሮዲውሰር ምንድነው? ክሬት አይተም ፑት ኢን ደ በፈር። በፈር ማለት ላይክ ኢንፑት አውትፑት መቀበያ ቦታ እንደማለት ነው። አሁን ኮዱን እያየን እናወራለን ማለት ነው። ሶ
እዚህ ጋር እንደምታዩት ኮዱን ላይን ባይ ላይን ካየነው በጣም ቴክስት ታይም እና ትንሽ ረዘምም ስለሚል ጀነራሊ ስለ ኮዱ እናወራ ማለት ነው። አሁን ቅድም ባልኳችሁ ኮንሰፕት መሰረት ኮንሱመር እና ፕሮዲውሰር ብያለሁ። ኮንሱመሩ አሁን በእኛ ኮድ በዚህኛው በእኛ ኬዝ በፈር ሳይዛችን ስንት ነው? 5 ነው። ግን ደግሞ አይተማችን ፕሮዲውሰሩ ፕሮዲውስ ሊያደርግ ያሰበው ስንት ነው? 8 ነው። ሶ ኢት መስት አይተሬት ማለት ነው። 5ቱ ስሎት ካለቀ በኋላ ግዴታ ትርፍ ከመጀመሪያው አካባቢ ትርፍ ካለ ወደዛ መመለስ አለበት። ሶ እዚህ ጋር እንደሚመለስ በምን እናውቃለን ካለን እዚህ አካባቢ እንደምታዩት ከሆነ በፈር ሳይዝ ብለን ኢን ስላሽ በፈር ሳይዝ ካደረገልን አይተሬት እንዲያደርግ አድርገነዋል ማለት ነው። ኢንን ወደ መጀመሪያው እንዲመልስ አድርገነዋል ማለት ነው። ረን እናደርገው መጀመሪያ። ሶ ራን ስናደርገው ጂሲሲ ሴማፎርስ ብለን ፋይላችንን እንከታለን። ደን ወደ ኤክስኪዩቲብል ወደ ፋይል ይቀይርልናል። ግን አክሰስ ዲናይድ ነው ስቲል ነው። አክሰሱን ፐርሚት እናደርገዋለን ch ሞድ ብለን ከዛ ፕላስ ኤክስ ከዛ ፋይላችንን እንጽፋለን ማለት ነው። ሶ ግራንት እናደርገዋለን ማለት ነው ኤክስኪዩቲብል ፎርም እንዲሆን። ከዛ ራን ስናደርገው ዶት ስላሽ ብለን ሴማፎርስ ስንጽፍ አሁን እንደሚያመጣልን ኮዳችንን እናየዋለን ማለት ነው። ሶ እዚህ ጋር ምንድነው እየተፈጠረ ያለው ማለት ነው? መጀመሪያ ፕሮዲውሰራችን ስሎት 1 ስሎት 0 ላይ ያው ኢንዴክሲንግ እስከ 0 ስለሚጀምር ስሎት 0 ላይ አይተም 1 አስቀመጠ። መሩ እዛ ውስጥ ፕሮዲውሰር ቦታው ተይዟል። ሶ ስሎት 1 ላይ 2 ያስቀምጣል ማለት ነው። ከዛ እንደገና ይወስዳል። ከዛ ፕሮዲውሰር ስሎቱን ወደ ስሎት 2 ላይ ደግሞ 3 ያስቀምጣል። ስሎት 3 ላይ 4 ያስቀምጣል ማለት ነው። የመጀመሪያዋን ስሎት 2 ላይ ያለችውን ወሰደ። ከዛ ፕሮዲውሰር የመጀመሪያው እያለ 5 ደረሰ ማለት ነው። ከዛ 5 4 ደረሰ። 4 ላይ ደግሞ ያለው ማለት ነው 5 ነው አይተሙ ማለት ነው። ከዛ ፕሮዲውሰር እንደገና ሞላበት ማለት ነው ስሎቱ which is 0 1 2 3 4 ስንል 5 ስሎት አለቀ ማለት ነው። ግዴታ ወደ ባክ እንመለሳለን ማለት ነው። ሶ እዚህ ጋር ምንድነው የተሰራው? ፕሮሰሶች ኦር ሪሶርስን ሬስ እንዳያደርጉ ትራፊክ ሆኖ አንተ እንዲያርግ ብሎ ትራፊክ የሚሆንልን ነው ማለት ነው። ከሬስ ይጠብቅልናል ማለት ነው። እሺ ምናሴ ነኝ። ከኔ ጋር ስለ ሜሞሪ ማኔጅመንት እናያለን። ከታይም አንጻር አጠር አድርጌ ፕሬዘንት ለማድረግ ሞክራለሁ። ታስክ 9 እንጀምር። ስለ ፕሮሰስ አድሬስ ስፔስ በጥልቀት እንመለከታለን። ኦኬ አንድ ፕሮግራም ብንወስድ ያ ፕሮግራምን ራን ብናደርግ ኦፕሬቲንግ ሲስተማችን በሜሞሪ ለሱ ቦታ ይሰጥለታል ስቶር እንዲደረግ። ያ ቦታው ፕሮሰስ አድሬስ ስፔስ ይባላል። ኦፕሬቲንግ ሲስተማችን በሜሞሪ እንዲቀመጥ ሲያዝ አንድ ላይ በዘፈቀደ ሙሉ ፕሮግራሙን ሳይሆን በተለያዩ ክፍሎች አከፋፍሎ እንዲቀመጡ ነው። ያ ማከፋፈል ለማስተዳደር እንዲመች ተፈልጎ ነው። በዋናነት በ4 ቦታዎች አንድ ፕሮግራም ያከፋፍላል። እሱም አንደኛው ቴክስት ሲግመንት ወይም ኮዳችን ነው። ይሄ ያው ኮምፓይልድ የሆነ ፕሮግራሙ ወይም ኢንስትራክሽናችን ነው። ሁለተኛው ፓርት ደግሞ ዳታ ሲግመንት ነው። ይሄ ያው ግሎባል እና ስታቲክ የሆኑ ቫሪያብሎችን ነው የሚያሳየው። ዳታ ሲግመንት ከተባለ ሁሌ ግሎባል እና ስታቲክ ቫሪያብሎች ናቸው። ከዛ ሌላኛው ሂፕ ሲግመንት ነው። ሂፕ በዋናነት ጥቅሙ ፍሌክሲብል የሆኑ ዳይናሚክ የሆኑ አይነት ስቶር የሚደረጉ ነገሮች ሲሆኑ ነው። በጣም ፍሌክሲብል መሆን አለባቸው፣ በጣም ዳይናሚክ መሆን አለባቸው ማለት ነው። ሌላኛው ደግሞ አራተኛው ስታክ ሲግመንት ነው። ስታክ እንደ መጀመሪያው እንደ ሂፕ እሱም ስቶሬጅ ሚዲያም ነው። ግን ይሄ በጣም ፋስት እና በጣም አውቶማቲክ የሆነ ነው። በጣም ፋስት እና አውቶማቲክ እንደሆነ ፐርፐስ የምንጠቀመው ነው። ላይክ ፋንክሽን ኮሎችን ለማድረግ ስንፈልግ ደግሞ ሎካል ቫሪያብሎች ሲሆኑ ስታክ ሲግመንቱን እንጠቀማለን ማለት ነው። ኦኬ ይህንን በኮድ ዲሞንስትሬት ላድርግላችሁ። ከታይም አንጻር ኮዱን ራፍሊ እኔና አውትፑቱ ጋር እንሂድ። ኮዱ ይህንን ይመስላል። በኮዱ 2 የሲ ላይብራሪዎችን አዳርግ ያለው ለኢንፑት አውትፑት እና ለአንድ ፕሪዲፋይን የሆነ ፈንክሽን ለመጠቀም ስለፈለግኩኝ እነዚህ 2 ላይብራሪዎችን አዳርግ ያለው ዘን ግሎባል ሎካል እና ሂፕ ቫሪያብል ዲክሌር አድርግ ያለው። ከዛ ሜን ኮድ አለኝ ስራዬን የሚሰራ ዘን እነዚህን በራሱ በኮምፒውተሩ ሜሞሪ ላይ እንዴት እንደሚቀመጡ አድርጌ አውትፑት እንዲያመጣልኝ አዝዣለሁ። አውትፑቱን ስናይ በደንብ አድርገን እንረዳለን። ኦኬ ራን አድርገን እስኪ አውትፑቱን እንይ። ራን ለማድረግ መጀመሪያ ያው ኮምፓይል አድርገን ዘን ራን ለማድረግ አክሰሱን ኦፕን ማድረግ አለብን። በዲፎልት በሊናክስ ሲስተም ወይም በሊናክስ ኦፕሬቲንግ ሲስተም ኦፕን አይሆንም መቼም ፕሮግራሞች የትኛውን ፕሮግራም ማለት ነው። አክሰሱን መጠየቅ አለብን። አክሰሱን ኦፕን ካደረገን በኋላ ረን ማድረግ አለብን። ረን ስናደርግ ሪዛልቱ ይህንን ይመስላል ማለት ነው። በዚህ መልኩ አከፋፍሎ ያመጣል ማለት ነው። በሜሞሪ በዚህ መልኩ ነው የሚቀመጡት። ኦኬ ሌላው እዚህ ጋር የምናየው ደግሞ ሳይዝ ኦፕሬተር ናት። ሳይዝ ኦፕሬተር ስንጠቀም አውትፑታችን 3 ነገር ነው የሚወጣልን። ቴክስት ዳታ እና BSC የሚባል ነገር ነው የሚወጣልን። ቴክስት የሚባለው ነገር ኮድ ፓርታችን ነው። ዳታ የሚለው ደግሞ ዳታ ፓርታችን ነው የሚያሳየው። BSCም ራሱም ዳታ ፓርት ነው ማለት ነው። ስለዚህ እዚህ ጋር በሳይዝ ኦፕሬተር ስታክ እና ሂፕን ማውጣት አንችልም ማለት ነው። ስለዚህ የተቀሩትን ፓርቶችን በሳይዝ ተጠቅመን ሳይዛቸውን ማወቅ እንችላለን ማለት ነው። ኦኬ ታስክ 10 ጋር ስንሄድ በዚህ ሜሞሪ አሎኬሽን አልጎሪዝሞችን እንይ። ይሄ ማለት ኦፕሬቲንግ ሲስተማችን ፕሮሰሶችን በምን መንገድ ሜሞሪ ላይ እንደሚያሰፍር የሚገልጽ ነው። ኦፕሬቲንግ ሲስተማችን የተለያዩ መንገዶችን ይጠቀማል። በዚህ 3 ብቻ እናያለን። ያው ብዙ አሉን ግን 3ቱን ብቻ በዚህ እናያለን።
ጊዜ ለመቆጠብ በኮዱ ምሳሌ ላሳያችሁ። ይሄ ነው ኮዱ። ተመሳሳይ ሜሞሪ ኖሮን የመጣልን ፕሮሰስም አንድ ሆኖ ሶስቱ የራሳቸው መንገድ እንዴት ቦታ እንደሚሰጡ እናያለን ማለት ነው። ኮዱ ላይ እንደሚታየው ብሎካችን ተመሳሳይ ነው። 100፣ 500፣ 200 እና 300 ነው። የመጣልን ፕሮሰስ 150 ነው። ይህም ፕረስት ቢት እንዴት እንደሚያስቀምጥ እኒ ፕረስት ቢታችን ያው ጀስት ኮዱ በጣም ኤዚስት ናት። ፕረስት ቢታችን በተርታ ያው እንደሚታየው በተርታ በሰልፍ ነው የሚያያቸው። መጀመሪያውን ያስገባል፣ ከፕሮሰሱ ይበልጣል ወይ ያንሳል የሚለውን ከዛም ከፕሮሰሱ የሚበልጥ ከሆነ ወይም እኩል የሚሆን ቀጥታ ይወስድላታል ማለት ነው። ምንም ሌላ ነገር ሳያመዛዝን ማለት ነው። ሁለተኛው ቤስት ቢት ጋር ስንመጣ ደግሞ በሱ እንደመጀመሪያው የመጣውን ሁሉ አይወስደውም። ደግሞ የመጡትን ውስጥም እዚህ ጋር ውስጥ ነስትድ አድርጎ ገብቶ በመጡት ውስጥም ኮምፔር ያደርጋል ማለት ነው። ከዛ በኋላ ነው ቤስት ኬዙ የትኛው እንደሆነ አድርጎ የሚወስደው ማለት ነው። ወደ ፊቱ ጋር ስንመጣ ደግሞ ወደሱ ደግሞ ምን ያደርጋል? ከሁሉም ካሉ ብሎኮች ሁሉ በጣም የሚሰፋውን ነው የሚሰጥለት ማለት ነው። ለመጣው ፕሮሰስ ማለት ነው። ካሉ ፕሮሰሶች ሁሉ የሚበልጠው የትኛው ነው የሚለውን ያያል። ከዛ ለፕሮሰሱ ፒት የሚያደርግ ከሆነ ይሰጥለታል ማለት ነው። ስለዚህ ወረስት ይሄ ነው። ይህንን ረን አድርገን ለፈረስት ፊቱ 500 ለበስቱ 200 ወረስቱም ደግሞ 500 ወሰደ ማለት ነው። ታስክ 11 ጋር ስንሄድ በዚህ ፔጅ ሪፕሌስመንት አልጎሪዝሞችን እናያለን። ይሄ ማለት እንደ አጋጣሚ ሜሞሪ ቢሞላ ኦፕሬቲንግ ሲስተማችን እንዴት ሃንድል እንደሚያደርግ ነው የሚያሳየው ማለት ነው። ምንም ቢሆን ያው እውነታው እንደዚህ ነው አይደል? አንድ ሜሞሪ ወይም አንድ ቦታ ወይም የሆነ ነገር ቢሞላለን ደግሞ ውጭ ያለው ነገር የግድ መግባት አለበት። ስራ መሰራት ካለበት ያው ውስጥ ያለው ነገር ማውጣት አለበት አይደል? ያንን ደግሞ የሚያወጣበት አይነት መንገድ የሆነ መንገድ አለ። ያ መንገድ ነው እዚህ ጋር አሁን የምናየው ማለት ነው። ኦፕሬቲንግ ሲስተማችን ደግሞ የራሱ የሆነ ውስጥ ያለውን የቆየውን ወይስ በብዙ ጊዜ ያልተጠቀምነው እንደዛ ያለ የተለያዩ መንገዶች አሉ ከውስጥ የሚያወጣበት ማለት ነው። እነዚህን መንገዶችን እናያለን። 3 መንገዶችን ነው አሁን በዚህ የምናየው። እስኪ በኮድ አድርገን በቀላሉ እናያቸዋለን ጊዜ ላለመፍጀት ማለት ነው። አንደኛው ይሄ ነው። እሱም ፈረስት ኢን ፈረስት አውት ይባላል። እንደ ስሙም መጀመሪያ የገባውን ቀድሞ ለማውጣት ወይም ቀድሞ ለማውጣት የሚወስነው ያንን ቀድሞ የገባውን ነው ማለት ነው። በዚህ ኮዱ ላይ ግልጽ ለማድረግ ለሶስቱም ኮዶች ላይ ወይም በሶስቱ አልጎሪዝም ኮዶች ላይ ተመሳሳይ አይነት ኢንፑት ነው ማለት ተመሳሳይ ፔጅ እና ፍሬሞችን ነው የተጠቀምኩት ማለት ነው። እቺ አልጎሪዝም በጣም ኤዚስት የሆነች አልጎሪዝም ናት። በዚህ አድርገን ስናወጣ አውትፑታችን እንዴት ነው የሚሆነው? ረን አድርገን አውትፑታችን ስናይ አውትፑታችን እንዴት ያው ኢረርኪውን ማለት ስቴፑን በደንብ አድርጋችሁ ኦኬ። ወደ ሁለተኛው ስንመጣ ሁለተኛው ለተስት ሪሰንትሊ ዩዝድ ነው የሚባለው። ይሄ ማለት ከተጠቀምነው የቆየውን ለማውጣት ብሎ ወይም የሚያወጣው ማለት ነው። በኮዱ ስናይ ኮዱ እንደመጀመሪያው ነው። ፔጁም ተመሳሳይ ነው፣ ፍሬሙም ተመሳሳይ ነው። ግን አልጎሪዝሙ እንደዚህ ናት። አውትፑታችን ይለያያል። ከመጀመሪያው በሆነ ፓርት የሚለያይበት ቦታ አለ ማለት ነው። ቤዚካሊ ሀሳቡ እንደዚህ ነው ማለት ነው። በጣም የቆየውን ከተጠቀምነው በጣም የቆየውን ነው የሚያወጣው ማለት ነው። ሶስተኛውና መጨረሻው ደግሞ በጣም ስማርት የሚባለው አልጎሪዝም ኦፕቲማል የሚባለው ነው። ይህ ምን ያደርጋል? ፊውቸር ላይ ለእኛ ማይጠቅም ብሎ የሚያስበውን ነው የሚያወጣው። ኮድም ትንሽ በጣም ኮምፕሌክስ ነው ከእነሱ አንጻር። ኢንፑቶችን ማለትም ፔጆችን ተመሳሳይ ነው የተጠቀምኩ። ፍሬሙም ተመሳሳይ ነው። አልጎሪዝሞችን ትመስላለች። በጣም ቀለል ያለች አልጎሪዝም ናት። ግን ሀሳቧ ከዛኛዎቹ አንጻር ትንሽ ከበድ ትላለች። በዚህ መልኩ ኮዷን አስቀምጫለሁ። አውትፑቱ ያው ከነዚሁ ከመጀመሪያዎቹ በጣም ለየት ይላል ማለት ነው። በዚህ መልኩ አውትፑት ያወጣል ማለት ነው። እዚህ ጋር በቀላሉ ለመረዳት ኮር ፖይንቶቹ ምንድን ናቸው? ፈረስት ኢን ፈረስት አውት በጣም ኦልድ ወይም የቆየውን ነው የሚያወጣው። ላስት ሪሰንትሊ ዩዝድ የሚባለው ደግሞ ብዙ ጊዜ ከተጠቀምን የቆየውን ላስት ሎንግ ዩዝድ የሚባለውን የሚያወጣው። ኦፕቲማል የሚባለው ደግሞ ፊውቸር ላይ ማንጠቀመው ብለን የምናስበውን ነው የሚያወጣልኝ ማለት ነው። ኦኬ ሶስቱንም ፋይናላይዝ ለማድረግ እዚህ ጋር በአውትፑት እንያቸው። የመጀመሪያውን አውትፑት እኒ እዚህ ጋር ምን እንደምታዩት የፓውልቱ መጠን ለመጀመሪያው 9 ነው። ከዛ ወደ ሁለተኛው ስንሄድ ፓውልቱ ማለት ሪፕሌስ ያደረገውን ነምበር ነው ማለትም ምን ያክል ፔጅ ነው ሪፕሌስ ያደረገው የሚለውን ነው የሚያሳየው ማለት ነው። በተለይ ሪፕሌስ በማድረግ ረገድ ላይ የመጀመሪያው ፈረስት ኢን ፈረስት አውት የሚባለው በጣም ነው የሚጠላው። ለምን ራንደምሊ ዝም ብሎት የሚያወጣ በጣም ኮር በጣም አስፈላጊ የሆነውን አይነት ፕሮሰስም ያወጣል ማለት ነው። እዚህ ጋር እንደምናየው አውትፑቱ ላይ በዋናነት ለማሳየት የፈለግኩት ነገር እቺ ናት። ፓውልቱ ነው። ፓውልቱ የዚች ጋር 9 ነው። ሁለተኛው ደግሞ እንደሚታየው 10 ነው። ደግሞ ሶስተኛው ላይ እንደሚታየው ኦፕቲማል ላይ 7 ነው። ብዙ ጊዜ በፓውልት ደረጃ የመጀመሪያው ይበዛል ማለት ነው። ስለዚህ ሶስተኛው ኦፕቲማል የሚባለው በጣም ስማርተስት የሆነ አልጎሪዝም ነው ማለት ነው። ፊውቸር ላይ የሚመጣውን ነገር አውቀው አይነት ስለሚያወጣ ደግሞ ፋልቶችን በጣም ይቀንሳል ማለት ነው በሱ ኬዝ ላይ ማለት ነው። ሰላም እንደምንቆያችሁ ናተንም ቹምቤ ይባላለሁ። ከኔ ጋር ስለ ፋይል እና ሼል እንመለከታለን። እዚህ ጋር የምትመለከቱት የሲ ኮድ ስለ ፋይል በደንብ ዲሞንስትሬት ማድረግ ይችላል። ለዚህ ጋር እንደምትመለከቱት ኦፕን ይላል። ኦፕን ማለት ፋይሉ ካለ ኦፕን ሪድ እና ራይት ለማድረግ ፐርሚሽን ሰጥቶ የሚከፍት ሲሆን ሁለተኛው ደግሞ ክሬት ደግሞ ያ ማለት ኦፕን ብለን ካለን ፋይሉ ካለ ይከፍትልናል፣ ከሌለ ደግሞ አዲስ ክሬት ያደርጋል ማለት ነው። ከዛ በኋላ ራይት አለ። ራይት ወደ ፋይሉ ቴክስት የምናስገባበት ሜትድ ነው። ከዛ በኋላ ደግሞ ኤስ ኢኢኬ የምትላለች እሷ ደግሞ ምንድነው ስራዋ ፖይንተሩን
ወደ መጀመሪያው መልሳ ከመጀመሪያው ጀምሮ በሪድ አማካኝነት እንዲነበብ የምታደርግ ነች። ሪድ ደግሞ ያው ልክ እንደ ማንበቢያ ነች። ከፋይሉ ላይ ለማንበብ የምንጠቀምበት ነው የሚሆነው። የመጨረሻው ክሎዝ ነው። ክሎዝ ደግሞ ፋይሉን ክሎዝ አድርገን የምንወጣበት ይሆናል ማለት ነው። እስኪ አሁን ደግሞ ኮዳችንን ረን እናድርግ። gcc file.c file.c የፋይላችን ኔም ነው። ፋይል ደን አሁን ምን ሆነ? ፋይልን ኮምፓይል አደረገልን ማለት ነው። gcc file.c ብለን ስንል ኮምፓይል አድርጎልናል። ልክ እዚህ ጋር እንደምንመለከተው ክሬት አድርጓል ማለት ነው። ከዛ በኋላ ወደ chmod ስንሄድ chmod ደግሞ chmod +x ብለን የፋይላችንን ኔም ስናስገባ በቀጥታ ወደ ኤክስኪዩቲብል ፎርም ይቀይርልናል ኮዳችንን። ከዚህ በኋላ ዶት/ ብለን ረን ማድረግ እንችላለን። ዶት/ፋይል ይሄው እንደዚህ እንደምንመለከተው ኮዳችን ረን ሆኖ ቅድም የጻፍንበትን ራይት ሜተድ ላይ ያስቀመጥነውን ቴክስት እዚህ ጋር እንደ አውትፑት አስቀምጦልናል ማለት ነው። ከዛ ፋይሉን ክሬት አድርጎታል ኤክስኪዩት ሲሆን። ፋይላችንን ሄደን እንክፈተው እስኪ። ይሄው እንደምትመለከቱት ፋይላችን ላይ ሄሎ ኦኤስ ላብ ብሎ ቴክስቱን አስቀምጦልናል ማለት ነው። ሼል ማለት ከዩዘሩ ኢንፑት ተቀብሎ እሱን ፕሮሰስ አድርጎ ሪዛልት ማምጣት የሚችል አንድ ፕሮግራም ነው። ሼሉ እንዴት እንደሚሰራ እናያለን። መጀመሪያ ኮምፓይል ማድረግ አለብን። gcc shell.c ብለን ኮምፓይል ሆኗል በዚህ መልክ። ከዛ አክሰስ ስፔሲፋየሩን ስፔሲፋይ ማድረግ አለብን። ከዛ በኋላ ረን ማድረግ ነው ሼላችን ረን በሚሆን ሰዓት ሌላ ሚኒ ተርሚናል ተፈጠረ ማለት ነው። ያ ሚኒ ተርሚናል የተለያዩ ስራዎችን መስራት ይችላል። ለምሳሌ ሊስት አድርግልን ብንለው ሊስት ያደርግልናል ማለት ነው። ሌላ ደግሞ pwd ብለን ብንል ከዚህ በፊት የታዩ ፎልደሮችን ኦር ዳይሬክተሪዎችን ያሳየናል ማለት ነው። እና ናቲያ የሚለው ፎልደሮች ከዚህ በፊት ታይተዋል ማለት ነው። ኤክሰፕሽን ሃንድሊንግ ለምሳሌ እዚህ ፋይላችን ውስጥ የሌለ ነገር ኮማንድ ብንጽፍለት ኢረር ከመፈጠር ይልቅ ኖት ፋውንድ ብሎ በትክክል ይመልስልናል። ኤክሰፕሽኑን ሃንድል አድርጎ መመለስ ይችላል ማለት ነው። ለምሳሌ apc ብለን ብንል apc የሚባል ፋይል የለንም። ስለዚህ ኮማንድ ኖት ፋውንድ ብሎ በዚህ መልክ ሰጠን ማለት ነው። ሌላው ደግሞ ሼላችን ኤግዚት እስካላረግንበት ድረስ መውጣት አይችልም። አንለስ አዘርዋይስ ኤግዚት እስካላረግን ድረስ ሁሌም ሉፕ እያደረገ የሚቀጥል ነው። ኤግዚት ብለን እስኪ እንውጣ። ኤግዚት በዚህ መልክ ሼላችን ወጥቷል ማለት ነው። ኤግዚት ብለን በምናስቀምጥ ሰዓት